ሐሳብን ማን ላይ መጣል? እግዚአብሔር ላይ መጣል። ስለዚህ ማንን ነማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለበት ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይቻ አጥንት ከምን ነቻለ? ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ? አጥንቴ አካሌ፣ እኔ አካሌ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል። አላቅም። እንዳያት ነው ማሞገስ የጀመረው። ይቻ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ሁለተኛው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናል? አንድ ስጋ። አሁን እዚህ ጋር የምታዩቸው ሙሽሮች ስንት ስጋ ናቸው? አትዋሹ። ስንት ስጋ ናቸው? ስንት ወንበር ላይ ነው የተቀመጡት? የታክሲ ስንት ሰው ነው የሚከፍሉት? አይ አንድ ስጋ ነን ብለው የአንድ ሰው ይክፈሉና እንተያያለን። አንድ ስጋ ናቸው ነው ግን የሚለው መጽሐፍ ቅዱስ። አንድ ነፍስ ናቸው አይልም። ባልና ሚስት አብረው አይኮነኑም። ነፍስ የብቻዋ ነው የሚፈረድባት። አንድ ስጋ ነው የሚለው መጽሐፍ ቅዱስ። ሁለት መሆናቸው ጠፍቶት ነው ወይ? አይደለም። ስናያቸው ሁለት ናቸው። እግዚአብሔር ግን አንድ ስጋ አላቸው። ምን ማለት መሰላችሁ? የባል አካል የሚስት ነው፣ የሚስት አካል የባል ነው። ከዚህ በኋላ የእኔ የሚባል ነገር የለም። እሱ የእሷ ንብረት ነው፣ እሷ የእሱ ንብረት ነች። ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ምኔ ናት ምኔ ነው ብለን ነው የምናስተዋውቅ። ይሰማል? እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው? ባለቤቴ። ምን ማለት ነው ባለቤቴ? እኔ የእሱ ንብረት ነኝ፣ እሱ የኔ ምንድን ነው? ባለቤት። ይሄ መኪና የማን ነው? ባለቤቱ ማን ነው ይባላል አይደል? እኔ የእሷ ዕቃ ነኝ፣ የእሷ ንብረት ነኝ፣ እሷ ነች ባለቤቴ፣ እሱ ደግሞ እሱ ነው ባለቤቴ ይባላል። ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ? አንድ ስጋ ስለሆኑ ከዚህ በኋላ የኔ የሚባል ነገር ትዳር ውስጥ የለም። አንድ አድርገዋል ሁሉን ነገር፣ ሌላው ቀርቶ አካላቸው። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ልወጣልህ ነው ብላ ብትቆጣ ውጪ እንዳትላት፣ ባይሆን የቀረሽ ዕቃ አለ እሱንም ይዘሽ ውጪ በላት። ምንድነው የቀረኝ ዕቃ ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ በላት ይላል። ባል የሚስት ነው፣ ሚስት የባል ነው። ያንተ የሚባል በአካልህ ላይ እንኳን ከዚህ በኋላ ማዘዝ አትችልም። ይህንን አንድነት የሚሰጠው እግዚአብሔር ነው። መንፈሳዊ ጋብቻ ይሄ ነው። ጋብቻ ማለት እግዚአብሔር ከተገኘ ሁለቱም ስንት ስጋ ይሆናሉ? ከጋብቻ ከቤተ ክርስቲያን ውጭ የተጋባችሁ ሰዎች ደግሞ ጋብቻችሁን በስጋ ወደሙ ቀድሱት። አንድ ሆናችኋል በስጋ። መንፈሳዊ አንድነትን ያድላችሁ እግዚአብሔር። ስለዚህ ሁለቱም ስንት ስጋ ይሆናሉ አለ። ሶስተኛ የምነግራችሁ ሰው እናትና አባቱን ይተዋል የሚለው። ጋብቻ ማለት እናትና አባትን መተው። መተው ማለት አለመጦር፣ አለመርዳት፣ ዞር ብሎ አለማየት አይደለም። መተው ማለት የሰው ልጅ ብዙ ነገር እየተወ ነው እዚህ የደረሰው። ሁላችንም አሁን ያለንበት እድሜ ላይ የደረስነው ብዙ ነገር ትተን ነው። በእናታችን ሆድ ውስጥ 9 ወር ቆይተናል። ሆድ ውስጥ እኮ በጣም ነው የሚመቸው። ምግብ አለ፣ በጣም ተመችቶን ሞቆን ተስማምቶን ነው። 9 ወር ከ5 ቀን ሲሆነን ግን ተመቸኝ በለዛ መቅረት አትችልም፣ ትወጣታለህ። ልጅ አለቀሰ ተብሎ ተመልሶ ይግባ ይባላል? አይ መተው የእናት ማህፀን ምንም ቢመች ግን መተው ግድ ነው። መወለድ ያስፈልጋል። ተወልዶ እናቱ እቅፍ ውስጥ ይሆናል። የእናቱን ጡት ይጠባል። እስከ ዓመት እስከ 2 ዓመት ሊጠባ ይችላል። እስከ 3 ዓመት ሊጠባ ይችላል። ከዛ በኋላ ግን የግድ እናስተዋለን። መተው የሰው ልጅ የህይወት አንዱ ገጽታ ስለሆነ ነው። ጡጦ ይይዛል። በእርግጥ ያሁን የከተማ ሴቶችማ ማጥባትም ትተዋል። ጡጦ ነው ገና መጀመሪያ ላይ አፉ ላይ የሚከቱለት። ለማንኛውም እሱንም ቢሆን ይተዋል። ግራዋ ተቀብቶም ቢሆን አስፈራርተንም ቢሆን ለምን መተዋለን? ትምህርት ቤት ሄድ ነው ተለምነን አይደል? እንዲሁላችን እያለቀስን ስትመለስ እንዲገዛልሃለሁ እየተባልን ከቤት ትምህርት ቤት መሄድ ግድ ነው። ቤትን መተው ትምህርት ቤት መሄድ። ትምህርት ቤት ተምረህ ደግሞ የፈለገ ብትወደው ትምህርት ቤቱ ትተዋለህ። ዓለምንም የፈለገ ብትወዳት ይችን ዓለም ትተህ ወደዛኛው ዓለም ትሸጋገራለህ። መተው ግዴታ ነው። ስለዚህ ትዳር
ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ሥጋ ይሆናሉ? አንድ። ስለዚህ ባል ቅድሚያ መስጠት ያለበት ከቤተሰቡ ቀድሞ ከዚህ በኋላ ለአካሉ ለሚስቱ ነው። ሚስት ለባሏ ነው መስጠት ያለባት። ሰው እናትና አባቱን ይተዋል ሲል እስቲ ልጠይቃችሁ፣ ይተዋል የሚለው ቃል በአማርኛ ለወንድ ነው ለሴት ነው? ይተዋል ለወንድ ነው። ሴትስ ትተዋለች አይልም፣ ይተዋል ነው የሚለው። መጽሐፍ ቅዱስ ሙሉ መጽሐፍ ነው። መዝሙረ ዳዊት መዝሙር 44 የሰርግ መዝሙር አለ። ዳዊት ለሙሽራ የዘመረው። ሴቶች ስሙ፣ በጣም ጥሩ ምክር ሰጥቷል ለሚስቶች። ልጄ ሆይ ይላል ዳዊት ሲመክራት ሙሽራይቱ፣ ልጄ ሆይ ስሚ እይም ጆሮሽንም አዘንብይ ይላል። ሚስት ባሏን ምን ማድረግ አለባት? ሴቶች መልሱ። መስማት ብቻ አይደለም። ልጄ ሆይ ስሚ ምን በይ እይ። አንዳንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይን አይኑን ይዩ ነው የሚለው መጽሐፍ ቅዱስ።